አብይ እሁድና ቅዳሜ የለውም፣ ሌሊትም የለውም፣ በዓልም የለውም፣ ምናምንም የለውም። ለምን ሆነ? አስቦበት ነው የመጣው። መሪዎች የሰው ልጅ 1000 ዓመት አይኖርም፣ 100 ዓመትም መሪ አይሆንም። የሚኖረው ጊዜ እግዚአብሔር የወሰነለት የተወሰነ ጊዜ ነው። መሪ የሚሆንበት ጊዜ የተወሰነ ጊዜ ነው። ያችን ውጤታማ በሆነ መንገድ ሰርቶ ታሪክ አስቀምጦ አገር ለውጦ ለመሄድ መስራት ይኖርበታል። አብይ በዛ ደረጃ ተዘጋጀ። እኔ መጽሐፍ እንደምጽፍ መጽሐፍ እንደምችል እንደምጽፍ ያወቅኩት ገና መከላከያ ሚኒስትር እያለሁ ገና እሱ ወደ ደቡብ አፍሪካ ሳይሄድ ያኔም የጻፈው መጽሐፍ አለ። ከዛ በኋላም ወደ ኃላፊነት ከመምጣቱ በፊት 2 መጽሐፍቶችን አሳትሟል። ወደ ኃላፊነት ከመጣ በኋላ ይጽፋል። እንግዲህ ቅድም አንድ ነገር ተናግሬያለሁ። አብይ እኔ እስከማውቀው ድረስ ቤቱም ቴሌቪዥን አልነበረው። በፊልም ወይም በቴሌቪዥን ወይም በምናምን ጊዜ የሚያሳልፍ አይደለም። ያነባል። አንዳንድ ጊዜ አብረን ወደ ውጭ ሀገርም ሄደናል። የድሮ መሪዎች የጻፉትን መጽሐፍ የድሮ ታሪክ ምናምን ከእጁ ላይ ጠፉ። አውሮፕላን ላይ ስተኛ ይቻላል አቅም ረጅም ርቀት ሄደናል። ያነባል፣ ማስታወሻ ይዛል፣ ይጽፋል። ስለዚህ አሁን እኔ አራተኛው መጽሐፉ ብዙ አይገርመኝም። ቅድም እንዳልኩት ነው ጊዜ አሁን ነው። ይሄን አሁን ጊዜ ተጠቅሜ ታሪክ ሰርቼ አገር ለውጬ ለትውልድ አስተላልፋለሁ ብሎ ቆርጦ የጀመረ ነው። ስለዚህ ትርፍ ጊዜ የሚባል ነገር የለም። እኔም በሱ አምናለሁ። ጊዜ ተቆርጣ የተሰጠች ነች። ያቺ ጊዜ ላይ ጥቅም ካላዋለች መቆጨት አይ ያን ይሄን ብሰራ ኖሮ ቢባል ወደ ኋላ የሚመለስ ጊዜ የለምና አይጽፍም የሚለው እንትን አይደለም። ብዙ ጊዜ እኔ የምጽፋቸው መጽሐፍቶች እሱ ያደርግልኛል። አንድ መጽሐፍ ለማድረግ ምናልባት ሰጥቼው በማግስቱ አርሞ የሚጨመር ጨምሮ ዲቦራ ላይ እንደዛ ደግፎኛል። 60 ዓመታት ላይ እንደዛ ደግፎኛል። የልማት አርበኞች መጀመሪያ እሱ ነው ያየው። እኔ የምጽፋቸው መጽሐፍቶችን መጀመሪያ የምሰጠው ለሱ ነው። ደግሞ ምን ትላለህ ብዬ ነው የምሰጠው እና 2 ቀንም 3 ቀንም ሲፈጅበት አይቻላል። ይወስዳል። በሁለተኛው ቀን የሚጨምረውን ጨርሞ ይሄ ቢቀነስ ብሎ ምናምን አድርጎ ይመልሳል። ስለዚህ አሁን እኔ ስለማልከታተል አልሰማኋቸውም፣ ግን ሰዎች ነግረውኛል። አብይ መጽሐፍ ጽፎ አቅም የሚሉም አሉ ብለውኛል እና ስለዚህ እነሱ ምድር ላይ አልነበሩም ማለት ነውና አብይ ያደርጋል አውቀዋለሁ በዚህ ጉዳይ እና የፍል ማለት ያለመለትን የሚያሳካ ሰው ዛሬ ሳይሆን አንተ ትላንትም ስለምታውቀው ማለት ነው። ያ ይሄ አይገርመኝም። ይሄ አሁን እዚህ ደርሶ ተደጋጋሚ መጽሐፍ ማውጣቱ አይገርመኝም። ቅድም እንዳልኩት አልሞ አስቦ ተዘጋጅቶ የገባ ስለሆነ ረፍት የለውም፣ ቅዳሜ የለውም፣ እሁድ የለውም፣ በዓል የለውም፣ ምናምን የለውም። ዞር ስትይ ኮሪደር ላይ ይገኛል። ዞር ስትይ ጅማ አለ፣ ዞር ስትይ ባሌ አለ፣ ጎንደር አለ፣ እዚህ አለ፣ እዚህ አለ። ሁላችንን እንደዛ ብንሆን ነገር በጣም በጋራ እንቀይራት ነበር።